ሰላም ጤና ይስጥልኝ። እንዴት ናችሁ? አማን ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ ምንድነው መሰላችሁ ልነግራችሁ የምፈልገው ወጣቱ ናችሁ መናገር የምትፈልጉት ነገር ካለ ዛሬውኑ ጀምሩ። ማውራት የምትፈልጉት ነገር ካለ ዛሬውኑ ተናገሩ። ዛሬውኑ አውሩ። ሀሳብ ካላችሁ ዛሬውኑ ውጡ። ምክንያቱም ዛሬ አንድ ብላችሁ የጀመራችሁት ነገር ምናልባት ምንም ነገር ተደማጭ ላትሆኑ ትችላላችሁ። ታይታ ላይ ኖራችሁ ይችላል። ምንም አይነት እይታ ላይ ኖራችሁ ይችላል። ግን ምንድነው ዛሬን አይደለም ማየት ያለባችሁ። ልጀምር እያላችሁ አመት ቆይታችሁ ሊሆን ይችላል። ዛሬ ጀምራችሁ የዛሬ አመት ብታዩት እንቅስቃሴያችሁ ቢያንስ የተወሰነ ከፍ ይላል እና ዛሬ ካልጀመራችሁት የዛሬ አመትም እንደ ዛሬ ነው የምታስቡት ማለት ነው። ስለዚህ ዛሬ አንድ ብላችሁ ጀምሩ። አይመለከታችሁም ማንም ምን ይላል፣ እከሌ ምን ይላል፣ እከሌ ምን ይላል። ሁሉም የራሱን ላይፍ እየሮረ ነው። ሁሉም የራሱን ላይፍ እየተተረተረ ነው እና የናንተን ቃላት መስተካከል፣ የናንተን ቃላት አሳምሮ መናገር ተጨንቆ ቁጭ ብሎ የናንተን ኢሹ የሚያይ የለም እና ዛሬ እናንተ ጀምሩ። ማውራት፣ መናገር፣ መስራት የምትፈልጉትን ነገር ዛሬ ጀምሩ። ዛሬ ጀምሩና ነገ ከዛሬው እያሻሻላችሁ ትመጣላችሁ። ተነጎዳ ከሁለቱ ቀን እያሻሻላችሁ ትመጣላችሁ እና ምን ጊዜም ዛሬ ሀ ብሎ የጀመረ ሰው ነው ነገን ጥፋቱንና ውድቀቱንና እድገቱን የሚያየው። ስለዚህ ዛሬ ካልጀመራችሁ ነገም ዛሬ ነው። ነገም ምን ይላል ቆይ እስቲ እንዴ ሰው ምን ይለኛል ምናምን ልትሉ ትችላላችሁ። ምን ጊዜም ያላችሁ ቀን ዛሬ ነው። ዛሬ ነው መጀመር አለባችሁ። በተለይ ወጣቶች፣ ወጣት ማለቴ በጣም ሆት የሆናችሁ ሆት የሆንን ራሴንም ለቀላቅለው፣ ምክንያቱም እኔም እዛ ውስጥ ስላለው እንደዛ ብለን ካላሰብን በስተቀር ለነገ የምናሳድረው ነገር ጠቅላላ ነገ ራሱ ለነገ ነው የሚያሳድርልን። ስለዚህ ዛሬ ቁርጠኝነት ወስደን ዛሬ መጀመር አለብን። ዛሬ ስንጀምር ግን ስለሰው አስተያየት፣ ስለሰው ምን ይለኛል፣ እርግጥ ነው ያደግንበት አስተዳደግ አለ፣ ትንሽ ክፉ የሆነ አስተዳደግ፣ እከሌ ምን ይለኛል፣ እከሌ ምን ይለኛል የሚለው ግን በተቻለ መጠን ስንጀምር፣ ነገሮችን ስንጀምር፣ ሀሳባችንን ስንጀምር፣ ስራችንን ስንጀምር ዲሲፕሊን በተሞላበት ሊሆን ይገባል። ያነጋገራችን ለዛ ሊያምር ይገባል። ክብር በተሞላበት ነገር ሊሆን ይገባል። ከዛ በዘለለ ግን የምትናገሩትን ነገር፣ ሀሳብ መግለጽ የምትፈልጉትን ነገር ምናልባት ሊረዝም ይችላል። የዛሬውን መርዘም አትዩት። ነገ አሳጥራችሁት እንዴት መናገር እንደምትችሉት ከዛሬ ነው የምትለምዱት። ስለዚህ ዛሬን ሀብለን ያልጀመርን ሰዎች ዛሬን ሀብለን እንጀምር። ግድ የላችሁ፣ ነገ የተሻለ ቀን ነው የሚሆነው። ዛሬ አንድ ሰው ሊያያችሁ ይችላል፣ ነገ አንድ ሰው ሊያያችሁ ይችላል፣ ተነጎዳ ግን 100 ሰው ያያችኋል። ስለዚህ አትጨነቁ። ዛሬ እንደዚህ ይሆናል ነገ እንደዚህ ይሆናል ብላችሁ አትጨነቁ። ማድረግ ያለባችሁን ነገር ከዘመኑ ጋር ከጊዜው ጋር ማድረግ አለባችሁ። ተነሳሽነት ከውስጣችሁ ሊኖር ይገባል። አለበለዚያ ለነገ የምታሳድሩት ነገር ጠቅላላ ነገ ራሱ ለነገ ነው የሚያሳድረው። ስለዚህ ምንም አይነት እንትን የለውም፣ መቆሚያ የለውም። ስለዚህ ዛሬ ነው መወሰን ያለባችሁ። ኤቭሪቲንግ ማሰብ፣ መስራት፣ ነገሮችን ማድረግ፣ መሞከር ያለባችሁ ዛሬ ነው። ማንኛውም ልሞክረው ያላችሁት ነገር ካልሞከራችሁት አታቁትም። ስትሞክሩት ነው ጥፋትንና ራይትን የምታቁት። አለበለዚያ ካልሞከራችሁት ሁሉ ጊዜ ሐሳብ ሆኖ ነው የሚቀረው። ሐሳብን ደግሞ ምንድነው በውስጣችን ባሸራሸርነው ቁጥር እንደሰራነው ስለምንቆጥረው ኦሬዲ እየደከመብን ይመጣል ያለው ፓወር። ስለዚህ ምንድነው ዛሬ ሐሳብ ካለን ዛሬውኑ እናውጣ። ዛሬ የመስራት አቅም ካለን ዛሬውኑ እንሞክረው። ከዛ በኋላ መስተካከል ያለበት ነገር ከሰራነው በኋላ ነው። ምክንያቱም ያልሰራ ሰው አይሳሳትም። ዛሬ እኔ እዚህ ጋር መጥቼ ብሞክር ትላንትና ከምናገረው ንግግሮች ሻል አድርጌ ለማቅረብ እየሞከርኩ ነው። ዛሬ ደግሞ ከምናገረው ነገ ሻል አድርጌ አቀርባለሁ ብዬ ተስፋ አደርጋለሁ። ምክንያቱም እማራለሁ ከተላላቆቼ፣ ታላላቅ ማለቴ በኤክስፒሪየንስ ከኔ ታላቅ የሆኑ ሰዎች ጋር እየተማርኩኝ ቁጭ ብዬ እነሱ የሚሰሩትን ስራ እያየው ከዛሬ ነገ የተሻለ ስራ ለመስራት እሞክራለሁ፣ በየትኛውም ሴክተር ማለት ነው። ስለዚህ መስራት የምትፈልጉት ነገር፣ በተለይ ወጣቶች መስራት የምትፈልጉትን ነገር ዛሬ አንድ ብላችሁ ጀምሩ። ስለማንም እንዳትጨነቁ። ስላላችሁ ስታትስ እዚህ ደረጃ ነኝ፣ ይሄ ነገር ነው ያለኝ፣ ይሄ ነገር እኮ አይመጥንም፣ ይሄ ነገር እኮ አይሆንም፣ ይሄ ነገር እኮ አያዋጣም ብላችሁ ለምንም ነገር እጅ እንዳሰጡ። ባላችሁ ነገር መስራት የምትፈልጉትን ነገር ዛሬውኑ ጀምሩ። ምክንያቱም ጉለታችሁንና ሙለታችሁን የምታውቁት በምትሞክሩት ሙከራ ነው። ምንም ነገር ካልሞከራችሁ ምንም ነገር አታውቁም። ምንም ነገር በቃ ሐሳብ ሆኖ ነው ያለው ማለት ነው። ሐሳብ ምን ጊዜም ቀላል ነው እንደ ሐሳብ። ለምሳሌ ምን አለ መሰላችሁ፣ ህግ አውጪ
ህግ አስፈጻሚ፣ ህግ ተርጓሚ አለ። ብዙ ጊዜ ህግ የሚያወጡ ሰዎች ቁጭ ብለው ስለሚያስቡት ካልኩሌሽኑን፣ ስታንዳርዱን ኤቭሪቲንግ ስለሚያስቡ ህግ ያወጣሉ። ምክንያቱም በእንደዚህ ከሄድን በእንደዚህ ይስተካከላል ብለው ስለሚያስቡ እንደ ሐሳብ ወደ ወረቀት ያሰፍሩታል። ትልቁ በርደን ያለው ህግ አስፈጻሚው ጋር ነው። ታች ህግ አስፈጻሚው ጋር ያ የተጻፈለትን ነገር ወደ መሬት ሲያመጣው ከምላችሁ በላይ ይከብዳል። ግን ቢከብድም እያስተካከሉ መሆን ያለበት ነገር እንዲሆን እያደረጉት ላይፉን ወይም ሲስተሙን ያስቀጥሉታል ማለት ነው። አለበለዚያ ግን ሐሳብ ሆኖ እዛው ቢቀር ህግ ባይሆንና እንደ ህግ ወጥቶ ወደ መሬት ባይወርድ ኖሮ ጉለቱንና ሙለቱን አያውቁትም ነበር። አንዳንድ ሰው ከአሜሪካ ያመጣና አንድ ሀገር ላይ ይሄ ህግ እዚህ ሀገር ላይ ይሆናል ይላል። ያ ህግ እዚህ ሀገር ላይ ወይ እዛ የተጻፈበት ሀገር ላይ ላይሆን ይችላል። ነገር ግን ያንን ህግ ከዛ ከአሜሪካ ያመጡትን ህግ እንደ ምሳሌ ኢትዮጵያ ውስጥ ብዬ ልውሰድላችሁና እንደ ኢትዮጵያ አድርገው ቀብተውት አስተካክለውት ኢትዮጵያዊ ከለር ሰጥተውት እንደ ኢትዮጵያ ተርጉሞ መስራት ይቻላል። ስለዚህ ዛሬ ያላችሁን ሐሳብ እንደ ሐሳብ ጭንቅላታችሁ ውስጥ አለ፣ ግን አውጡት፣ ተናገሩት፣ ስሩበት፣ ፕራክቲስ አድርጉት። ፕራክቲስ ስታደርጉት የእናንተን ውድቀትና ራይት ወይም ደግሞ ልክ መሆንና ልክ አለመሆንን ስትሰሩት ስትሞክሩት ነው የምታውቁት። ስለዚህ ተስፋ እንዳትቆርጡ። ውስጣችሁ ሐሳብ በበዛ ቁጥር ሰርቻለሁ የሚል ስሜት አለና ብዙ ነገር እኮ ውስጥ ያለ የሚል የአቅም አለኝ ሙድ ውስጣችሁ እንዳይፈጠር ስታወጡት ነው አቅም አለኝ እንዴ አቅም የለኝም እንዴ የሚለውን ነገር የምታውቁት። ስለዚህ ወጣቶችን መመክራችሁ በየትኛውም ቢዝነስ ሊሆን ይችላል፣ በየትኛውም ሲስተም ሊሆን ይችላል፣ ሞክሩና ጉለታችሁን እየሞላችሁ ትሄዳላችሁ ላለው ይሄ ነው የዛሬ ሐሳቤ። በጣም አመሰግናለሁ። ከተመቻችሁ ሐሳቤ ሰብስክራይብ እያደረጋችሁ